በረሱል አንደበት ባይተዋሮች ተብለው የተገለጹት እነማን ናቸው? ዛሬ ባለንበት ዘመን በየቦታው የምናየው የባጢል መብዛት፣ የፈተናዎችና የማተለያዎች መበራከት እንዲሁም የሰዎች ወደ ስሜታቸው መጣደፍ ብዙዎቻችንን እያሳሰበ ነው። እኛም በዛሬው ቪዲዮአችን ባይተዋሮች የተባሉት እነማን ናቸው የሚለውን እናያለን። አብራችሁን ቆዩ። ከምናየው ሁሉ ጋር ፈተናዎችና ማተለያዎች፣ የባጢል በየቦታው መታየት፣ አላህ በነገሩ ላይ አሸናፊ ነው። ነገር ግን አብዛኛው ሰዎች ይህን ነገር አያውቁም። ከምናየው ሁሉ ጋር የሰዎች ወደ ስሜት መጣደፍ፣ ከትዕዛዛት መሳነፍ፣ ከነዚህ መካከል አሉ ከሰዎች ቡድኖች አላህ የመረጣቸው የመለመላቸው ከፈተናም የሚጠብቃቸው የአላህን ትዕዛዝ በጠበቁ ጊዜ እነዚህ ናቸው ባይተዋር የተባሉት። እነሱንም ነው በእነዚህ ቃላቶች ማጽናናት የፈለኩት። ባይተዋሮች ምን ሆነው ነው የሚጽናኑት? በምን አይነት ቃላት ነው የሚያጽናናቸው? አብዱላህ ኢብኑ መስዑድ አላህ መልካም ስራውን ይወደድለትና እንዲህ አለ። ነብዩ ሰለላሁ ዐለይሂ ወሰለም አሉ፣ እስልምና ባይተዋር ሆኖ ጀመረ፣ ባይተዋር ሆኖም ይመለሳል እንደ ጅምሩ። ለባይተዋሮች ጡባ አለላቸው ተባሉ። እነማን ናቸው? ስማ ባረከላሁ ፊክ ተባሉ። እነማን ናቸው ያ ረሱላህ? አሉ እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ። እነዛ የሚያስተካክሉ ናቸው ሰዎች ሲበላሹ። አልባኒ ረሂመሁላህ ሶሒህ ብለውታል። አስተውል ባረከላሁ ፊክ በነቢዩ ሰለላሁ ዐለይሂ ወሰለም የሚስተካከሉ በሚለው ቃል ሷሊሆች አይደሉም። በጎነት ብቻውን አይበቃም። ከባህሪያቸውም ደግሞ እነሱ የተቀኑ ናቸው በዳዕዋቸውና በማስተካከል። ተስፋ ቆራጮች አይደሉም። ለተበላሸውም ተጨባጭም እጅ አይሰጡም። ከሰዎች መካከል ከማነሳቸው አንጻር ባይተዋሮች ተብለው ተሰይመዋል። ሙስሊሞች በሰዎች ዘንድ ባይተዋሮች ናቸው። ሙእሚኖች ደግሞ በሙስሊሞች ዘንድ ባይተዋሮች ናቸው። ዓሊሞች ደግሞ በሙእሚኖች ዘንድ ባይተዋሮች ናቸው። አህል ሱናዎች እነዛ ሱናን ከቢድዓ የሚለዩት ደግሞ በዓሊሞች ዘንድ ባይተዋሮች ናቸው። ወደ ሱና ተጣሪዎች በተጻራኒ ሰዎች አዛ ላይ ይታገሱት ከእነዛ ሁሉ የበለጠ ባይተዋሮች ናቸው። ነገር ግን እነሱ በእውነት የአላህ ቤተሰቦች ናቸው። በእነሱ ላይ ባይተዋርነት የለም። ፈጣን እንዳይጠረጥር ወረባዎች እድለቢስነት ወይም በእጦት ላይ ናቸው ብሎ እንደውም ደስተኞች ናቸው። ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት ለባይተዋሮች መልካም አላቸው። ጡባ ደግሞ መልካም ከሚለው ነው። አላህም አለ ጡባ አላቸው፣ በጎ መመለሻም አላቸው። እነሱም በዱንያ ላይ ደስተኞች ናቸው። በአኼራ ደግሞ ከአንቢያ ቀጥሎ ናቸው። በዱንያ መልካም አላቸው፣ በአኼራ መልካም አላቸው። እነዚህ ባይተዋር የተባሉት በአኼራ ምንድነው ያላቸው? ምንስ ነው የተዘጋጀላቸው? አቡ ሰዒድ እንደዘገቡት አሉ ጡባ በጀነት ውስጥ ያለች ዛፍ ናት። ጥላዋ የ100 ዓመት ጉዞ ያስኬዳል። የጀነት ሰዎች ልብስ ከቆዳዋ ነው የሚወጣው። አላህ ሆይ አንተ ጋር ያለውን መልካም አትከልክለን እኛ ጋር ባለው መጥፎ ነገር ምክንያት። ዛሬን ተመልከትና ሁኔታውንም አስተውል። ዛሬን ተመልከት ሁኔታውንም አስተውል። አንድ ወጣት ወይም አንዲት ሴት ከተስተካከሉ ከድሮች ጓደኞቻቸው መካከል ባይተዋር ይሆናሉ። አረምዳውን ቤታቸው ውስጥ በቤተሰቦቻቸው መካከል ላግጣ፣ ቅጥፈት፣ ማፌዝ ይገጥማቸዋል። እነሱን ግን አይጎዳቸውም። ነቢዩ ሰለላሁ ዐለይሂ ወሰለም አሉ መልካም ኑሮን ለባይተዋሮች አሉ። ደግሞም አሉ ከበስተኋላችሁ
أيام الصبر يتجست قنات علو للمتمسك فيهن يومئذ يزاني أطبقوا لميسو بما أنتم عليه إن أنت يلا تشوبتن أجر 50 كن منكم أنت 5 أجر له يقول لصحابته لصحابتشو يلالو إن من ورائكم كبستهالاتشو أيام الصبر يتجست قنات علو للمتمسك فيهن يومئذ بما أنتم عليه إن أنت يلا تشوبتن أطبقوا لميز أجر 50 منكم كن أنت 5 أجر له قال الصحابة صحابوچ مالو يا نبي الله أو منهم يا الله نبي هو كنسو قال بل منكم أي كن أنت نوالو قال قالوا بل منكم أي كن أنت نو قال الأوزاعي رحمه الله أوزاعي رحمه الله على في قوله صلى الله عليه وسلم النبي صلى الله عليه وسلم بدأ الإسلام غريبا وسيعود غريبا كما بدأ اسلمنا بايتوار هونو جمر يميلون قال رحمه الله على أما إنه لا يذهب الإسلام اسلمنا أيتفهم على ولكن يذهب أهل السنة نجر جن يسنا سوتش تفعلوا حتى ما يبقى منهم إلا رجل واحد كنسو عند سو بتشون سكيك أردرس እህትና ወንድሞቼ ባይተዋርነት እንደ ድክመት ሳይሆን እንደ ክብርና ብርታት መታየት አለበት። እንደውም የጽናትና የአላህ ልዩ ምርጫ ምልክት ነው። አላህ Subhanahu Wa Ta'ala ይመረጣቸው በመልካም የሚያዙና ከመጥፎ የሚከለክሉ በእውነት ላይ ጽኑ የሆኑ እነዚያ ባይተዋሮች በአላህ ዘንድ ታላቅ ቦታ አላቸው። በዘመናችን ለሚያጋጥሟችሁ ፈተናዎችና ማተላያዎች እጅ አትስጡ። በሰዎች ዘንድ ባይተዋርነት ቢሰማችሁም እንኳ በአላህ ዘንድ ያለውን ታላቅ ዋጋ አስታውሱ። የአላህን ትእዛዝ አጥብቃችሁ ያዙ። የነቢዩን ሰለላሁ ዐለይሂ ወሰለም ሱና በትጋት ተከተሉ። በጭራሽ ተስፋ አትቁረጡ። በዙሪያችሁ ያለው ሁኔታ የከበደ ቢመስልም የአላህ እገዛ ከናንተ ጋር እንደሆነ እወቁ። በየጊዜው ነፍሳችሁን በመልካም ስራዎች አጠንክሩ። ከአላህ ጋር ያለውን ግንኙነታችሁንም አድሱ። እውነተኛው ክብርና ታላቅነት በሰዎች አይን ሳይሆን በአላህ ዘንድ ያለን ቦታ ነው። የባይተዋሮች መንገድ በዛሬው ዘመን የጽናትና የድል መንገድ ነው። እኛም ከነዚያ አላህ ከመረጣቸው በመልካም ከሚያዙትና ከመጥፎ ከሚከለክሉ ፈተናዎች ውስጥም ጽኑ ከሆኑት ባይተዋሮች ባሮች ያድርገን። አኺራ ቲዩብ እስላማዊ ቻናል